ፋኖ ፋኖ ኧረ ፋኖ ፋኖ። ሰላም ጤና ይስጥልን። የተወዳችሁና የተከበራችሁ የዛማራ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ውላችኋል? እነሆ ዕለታዊ ዝግጅታችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ጀምራል። እኔ ጋዜጠኛ አዲሱ ደረበ የተለያዩ መረጃዎችን ይዤ ቀርቤያለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። በርከት ያሉ ጉዳዮችን ይዣለሁ። የሚያወያዩ ሀሳቤን እንዳጋራችሁ የሚያደርጉ ርዕሶችን ይዣለሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ይህ ዝግጅት በዛማራ የዩቲዩብ ቻናል ኮራናሊሲስ በሚለው ብቻ ሳይሆን በመረጃ ቴሌቪዥን በመላው ኢትዮጵያ በሳተላይት ይተላለፋል። ስለዚህ በመላው ኢትዮጵያ እየተከታተላችሁን ያላችሁ አድማጭ ተመልካቾች፣ የመረጃ ቴሌቪዥን ወዳጆች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ በርካታ ጉዳዮችን ታተርፋላችሁ የሚለውን መልዕክት ማስተላለፍ እወዳለሁ። የኮራናሊሲስ የዩቲዩብ ቻናል የዛማራ የዩቲዩብ ቻናል ማለት ነው። አድማጭ ተመልካቾችም ሰብስክራይብ፣ ሼር እያደረጋችሁ ለበርካቶች ተደራሽ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ በአክብሮት ይጋብዛሉ። የአገዛዙ ውድቀት ከዕለት ወደ ዕለት እየተፋጠረ ነው ያለው። የአገዛዙ ባለስልጣናት የሚይዙትን አጥተዋል። በኋላ ላይ ባጫ ደበሬ የተናገረውን አንድ ንግግር አሰማችኋል። እጅግ በጣም የሚያሳፍር አንድ ተራ መንገደኛ ሰው ሁሉ ሊናገረው የማይችለውን ተራ ንግግር አድርጓል። የፖለቲካ ትንታኔያቸው አረዳዳቸው ምን ያህል እንደሆነ ትንሽ ቆይቼ አሰማችኋለሁ። በመላ ኢትዮጵያ ከፍተኛ ንቅናቄ ነው እየተፈጠረ ያለው። የአገዛዙ ኃይል ሙሉ በሙሉ እየፈራረሰ ይገኛል። በሁሉም ግንባር ወደ አዲስ አበባ ማጥቃቶች ይደረጋሉ። ይህንን መቋቋም የሚችል የትኛውም አይነት ኃይል አይኖርም እና የአብይ አህመድ እድሜ የሳምንታት የወራት ከዛ የዘለለ ሊሆን አይችልም ከዚህ በኋላ። ይህን የተረዳው አገዛዝ እንግዲህ በየሚዲያው እየቀረበ የሀገር መሪ ዝቅ ሲል በብሔራዊ ቴሌቪዥን ጣቢያዎች ማለት እሱ ኮልድ ፋና፣ ኢቲቪ ምናምን የምንላቸው ማለት ነው። ከፍ ካለ ደግሞ እንዲያው ትንሽ አቅም ካለው ደግሞ በነ ሲኤንኤን፣ በነ አልጀዚራ፣ በነ ቢቢሲ እየቀረበ ዓለም አቀፍ ጉዳዮችን፣ ሀገራዊ ጉዳዮችን እንዲተነትን ይጠበቅ ነበር። አብይ አህመድ ያው ለዛ ያልታደለ ስለሆነ ህዝቦችን በመከፋፈል የሚያጫርስ ግለሰብ በመሆኑ በየዕለቱ ባለፈው በትግራይ ቴሌቪዥን በትግረኛ ፕሮግራም ሲያቀርብ ነበረ። ከዛ ባሳለፈው ሳምንት ደግሞ በአማራ ቴሌቪዥን ቀርቦ በርካታ ህዝብን ከህዝብ ሊያጣሉ የሚችሉ ሀሳቦችን ሲሰነዝር ነበር። እንግዲህ ዛሬ ደግሞ በኦቢኤን የሚባለው በኦሮሚያ ቴሌቪዥን ቀርቦ አሰብ ሁሉ የኛ ነው፣ ኤርትራ ባህረ ነጋሽ በሙሉ የኛ ነው፣ የባሬንቱ ብሔር ኦሮሞዎች ናቸው፣ አጠቃላይ ቀይ ባህር የሚል ንግግሮችን ሲያደርግ ሰምተነዋል። ማስታወቂያው ነው ገና የተለቀቀው፣ ትሪለሩ ነው ገና ሙሉን ትሰሙታላችሁ። ጉደኛ ሰው ነው። በትግረኛ ይቀርብና የወልቃይትን ጉዳይ ለትግራይ ልንሰጥ ስንል እነ ደብረ ጽዮን አይ ለፋኖ ስጡት፣ ለአማራ ስጧቸው አንፈልግም ብለውናል ብሎ ለትግራይ ህዝብ ቅስቀሳ ያስተላልፋል። በአማራ ቴሌቪዥን ሲቀርብ ደግሞ አይ ወልቃይትንማ ፋኖቹ ለህዋት ለመስጠት ተስማምተው ነበር፣ ነገር ግን ፌዴራል መንግስቱ ወይም አብይ አህመድ ከለከለን ብለው ህዋቶች እየከሰሱ ነው ብሎ ክስ ያቀርባል። በኦሮሚያ ቴሌቪዥን ደግሞ ቀርቦ ቀይ ባህር አጠቃላይ የኦሮሞ ነው፣ ኤርትራ የሚባለው ግዛት አጠቃላይ የኦሮሞ ርስት ነው ብሎ ይናገራል። ጉደኛ የሆነ ሰው። ደብረ ማርቆስ ሄዶ አፄ ዮሐንስ በጎጃም ህዝብ ላይ ያደረሰውን በደል የጎጃም ህዝብ አይረሳም ብሎ ይናገርና በሳምንቱ የትግራይ ሰዎችና የሱዳን ሰዎች ተገናኙብኝ የሚል ስጋት ያደረበት አገዛዝ እነዚህ ግለሰቦች የአፄ ዮሐንስን ህይወት ከነጠቁ ኃይሎች ጋር ህብረት በመፍጠር ኢትዮጵያን የጂኦግራፊ እስረኛ አድርገዋታል ይላቸው። ከሳምንት በፊት አፄ ዮሐንስን በዳይ አድርጎ የጎጃም ህዝብን አጥፊ አድርጎ ለጎጃም ህዝብ ይነግርና ከሳምንት በኋላ ደግሞ አፄ ዮሐንስን ህይወት የነጠቁ ከሱዳኖች ጋር እንዴት ትገናኛላችሁ ይላል። ጎንደር እንዳይለማ ጎጃም ምቀኛ ሆነ ይላቸዋል። እዛ ደግሞ ጎጃሙ ሲገባና ምስራቅ ጎጃም እና ምዕራብ ጎጃም ብሎ ደብረ ማርቆስ ላይ ሲናገር ሰምታችሁታል። እንዲህ አይነት ሰው በኦሮሞ መካከል ገብቶ
ወለጋ መሄድ የማልችለው ወለጋዎች የጅማ ሰው ነው ብሎ ይገሉኛል ብዬ ስለምፈራ ነው ብሎ በአደባባይ ይናገራል። ወለጋ ሄጄ ወለጋዎች ከገደሉኝ የጅማ ሰዎች ዝም ስለማይሉ በጅማና በወለጋ መካከል ጦርነት እንዳይነሳ ሰግቼ ነው የማልሄደው ይላቸዋል። ጉደኛ የሆነ ፍጥረት እኮ ነው። ጉደኛ የሆነ ፍጥረት እንዴት አድርገን ልንገልጸው እንደምንችል ይማ ኦልሞስት አንድ 7-8 ዓመት ሆነኝ ስልጣን ላይ ከወጣ ጊዜ ጀምሮ መሰለኝ ብናገረው አሁን እያስጠላ እየሰለቸኝ መጣ። ሰውየው ራሱ እየቀፈፈኝ መጣ። ማለት መናገር ራሱ ስለሰውየው ስለ ሀፍረተ ቢስነቱ ስለ ውሸታምነቱ ለበርካታ ዓመት ስትናገሩ ይሰለቻል። እና የሚያሳዝነው ትንሽ የሚከብደው እስካሁን ያልተረዳ ሰውም አለ መሰለኝ። አሁንም የሱ ካድሬ የሆነ ያልተረዳ እሱን ማገዝ የሚፈልግ እኛ ያልተረዳ ነው አብይን ያልተረዳ ነው የሚመስላቸው ሰዎች አሉ። አሁንም በጣም የሚያሳዝን ነው። አንድ ማርቲን ኒሞለር የሚባል የናዚዎች ወቅት ላይ የነበረ ሰው በዛ ዘመን ስለነበረው ተነጣጥሎ መገደል ሲናገር ናዚዎች ግድያን ሲጀምሩ እኔ ወዳለሁበት ሰፈር መጡና መጀመሪያ የሶሻሊዝም አቀንቃኞችን ብቻ ነው የምንፈልገው እንጂ እናንተን አይደለም፣ እናንተን አንፈልጋችሁም ብለው መጡ እና የሶሻሊዝም ደጋፊ የነበሩትን ሰብስበው ወሰዷቸው ይላል ማርቲን ኒሞለር። የሶሻሊዝም ደጋፊዎችን ሰብስበው ሲወስዷቸው አይ እኔ ምን አገባኝ፣ እኔ ሶሻሊስት አይደለሁም፣ ምን አገባኝ ብዬ አልጮህኩላቸውም፣ ተውኳቸው፣ ውሰዷቸው ብዬ ተውኳቸው ይላል። በኋላ በሌላ ቀን ተመልሰው እነዚህ ሰዎች መጡና የናዚ ሰዎች መጡና ተቃዋሚዎችን ነው የምንፈልገው እንጂ እናንተን አንፈልግም ብለው በዛ አካባቢ የነበሩ ተቃዋሚዎችን እንዳለ ሰብስበው ወሰዷቸው። እኔም አይ ተቃዋሚ አይደለሁም፣ እኔ ተቃዋሚ ስላልሆንኩ ምን አገባኝ ብዬ ሳልጮህላቸው ድምፅ ሳልሆናቸው ዝም አልኩ። ቀጥሎ ለሶስተኛ ቀን መጥተው አይሁዶችን ብቻ ነው የምንፈልገው እንጂ እናንተን አንፈልግም፣ ስለዚህ አይሁዶችን ስጡን ብለው አይሁዶችን ሰብስበው ሲወስዷቸው እኔም ምን አገባኝ፣ እኔ አይሁድ አይደለሁም፣ ምን አስጨነቀኝ ብዬ ሳልጮህላቸው ድምፅ ሳልሆናቸው ተውኳቸው አለ። መጨረሻ ላይ ግን ተመልሰው መጥተው ወደ እኔ ቀረቡና አንተን ነው የምንፈልግህ ብለው እኔን ሊወስዱ መጥቷል። ያኔ የሚጮህልኝ ፍለጋ ግራና ቀኝ ባማትርም ማንም ከጎኔ አልነበረም ይላል ማርቲን ኒሞለር። ተራ በተራ የምታልቅበትን መንገድ ትዘረጋ ይሆናል እንጂ የኢትዮጵያ ሕዝብ ዕጣ ፈንታ በአብይ አህመድ ዘሶኮል አብይ አህመድ የሚባለው ግለሰብና መዋቅር ውስጥ ካለ ድረስ ተራ በተራ ወደ ሞት መነዳት ብቻ ነው ዕጣ ፈንታ። ይሄን ደጋግመን ተናግረን ዳሩ የነቃ ትውልድ ተፈጥሯልና ኢትዮጵያውያን ጥምረት ፈጥረው እየታገሉት ይገኛሉ። በዚህ ከፍተኛ ውድቀትና ድንጋጤ ያደረበት አገዛዝ በተለይ በአማራ ክልል ውስጥ የሚገኙ ዩኒቨርሲቲዎችን፣ ትምህርት ቤቶችን፣ ሃይስኩሎችን፣ የጁኒየር የመጀመሪያ ሳይክል ትምህርት ቤቶችን ሁሉ ሳይቀር ወታደራዊ ማሰልጠኛ አድርጓቸዋል። በጣም የሚዘገንና የሚያሳዝን ነገር እያየሁ ነበረ ከሰሞኑ። የወረዳ እና የተለያዩ ኮሚኒኬሽን ጽሕፈት ቤቶች ሁሉ ሳይቀር ያለ ሀፍረት የወረዳ ትምህርት ቢሮዎች፣ የወረዳ ኮሚኒኬሽን ቢሮዎች ወታደራዊ ስልጠናዎች በዩኒቨርሲቲዎች እየተከናወኑ መሆናቸውን ያለ ሀፍረት ነው የሚዘግቡት። ያለ ሀፍረት አሁን አንድ የማዕከላዊ ጎንደር ኮሚኒኬሽን የሚባለው ያገዛዙ ቢሮ እንደዚሁም የጓጉሳ ሽኩዳድ ኮሚኒኬሽን የተባለ ያገዛዙ ቢሮ ያለ ሀፍረት ወታደራዊ ስልጠና በዩኒቨርሲቲዎች እየተካሄደ መሆኑን በዘገባዎች አውጥቷል። ምስሉን አሳያችኋለሁ። የፌስቡክ ምስል አላቸው። የተለያዩ ተንቀሳቃሽ ዘገባዎችን ሁሉ ይሰራሉ፣ ሪፖርቶችን ሁሉ ይሰራሉ። የትምህርት ተቋማትን ዓለም አቀፍ ወንጀልን በጣሰ መልኩ የወታደራዊ ማሰልጠኛ ካምፕ አድርገዋቸዋል። ይሄኛውን ዘገባ እንመልከተው እስኪ።
የማዕከላዊ ጎንደር ዞን ኮሚኒኬሽን ቢሮ ነው የሚለው። በማዕከላዊ ጎንደር ዞን ባሉ ወረዳዎችና የከተማ አስተዳደሮች በደጀን ኃይል ተመልምለው ለተከታታይ 10 ቀናት ስልጠና ሲከታተሉ የቆዩ አባላት የምረቃ ስነ ስርዓት በደማቅ ዝግጅት እየተካሄደ ነው። በዝርዝር እንመለሳለን ይላችኋል። ከዛ በኋላ ቅድም የነገርኳችሁ የጓጉሳ ይሄኛው ደግሞ የጓጉሳ ነው። በማዕከላዊ ጎንደር ዞን ባሉ ወረዳዎችና ከተማ አስተዳደሮች በደጀን ኃይል ተመልምለው በጎንደር ዩኒቨርሲቲ ፋሲል ካምፓስ ለተከታታይ 10 ቀናት ስልጠና ሲከታተሉ የቆዩ አባላት የምረቃ ስነ ስርዓት በደማቅ ዝግጅት እየተካሄደ ነው ይላችኋል። የጓጉሳ ሽጉዳድ ኮሚኒኬሽን ነው ይሄንን የሚለው። በጎንደር ዩኒቨርሲቲ ፋሲል ካምፓስ ወታደራዊ ኃይል አስገብተው በአግባቡ ምረቃ ያደርጋሉ። ይሄ በእጅጉ ያገዛዙን ውድቀት በእጅጉ የሚያሳይ ነው። ከዚህ በላይ ውድቀት አገዛዙ የለውም። የትምህርት ካምፓሶችን የትምህርት ተቋማትን ሆን ተብሎ ለጦርነት ማዋል፣ ህዝብ ይማርባቸዋል፣ ህዝብ ይታነጽባቸዋል ተብለው የተሰሩ የትምህርት ተቋማትን ለጦር ወንጀል ማዋል በጣም የሚያሳዝን ነገር ነው። የሲቪል ተቋማት ወታደራዊ መሸሸጊያ ማድረግ ዓለም አቀፍ ወንጀል እንደሆነ የጄኔቫ ኮንቬንሽንም የተለያዩ ዓለም አቀፍ የጦር ህጎችም ይደነግጋሉ። አገዛዙ ግን የፋኖን እና የህዝቡን የደፈጣ ጥቃት ለመሸሸግ ሲል የሲቪል ህዝብ ከለላ ለማግኘት የሂውማን ሽልድ የፐብሊክ ሽልድ ለማግኘት በህዝብ ስር ለመደበቅ በህዝብ ጉያ ስር ለመደበቅ የከፍተኛ ትምህርት ተቋማትን እንደ መከላከያ እየተጠቀመ ይገኛል። ሌላው በሲቪሉ ህዝብና በወታደራዊ ኃይል መካከል ያለውን ወሰን ማደብዘዝ ይፈልጋል አገዛዙ። ጥቃት ስትሰነዝር ወደ ማን ነው የምትሰነዝረው? እንግዲህ የወታደራዊና የትምህርት ተቋማት ድንበርን ካጠፋ ማለት ማንኛውም የወታደራዊ ተቋም የትምህርት ተቋማት ጋር ገብቶ እንቅስቃሴ ማድረግ ከቻለ ወይም የትምህርት ተቋም ሰራተኞች ወታደራዊ እንቅስቃሴዎች ላይ መስራት ካልቻሉ የትምህርት ማዕከላትን ለጦርነት ጥቃት ተጋላጭ ያደርጋቸዋል። ለጦርነት ጥቃት ተጋላጭ ከሆኑ ደግሞ የትውልድን እድል ሆን ብሎ የመሰዋት አጀንዳ ተደርጎ ይወሰዳል። የህዝብን እድል፣ የመማርን እድል፣ የወጣቱን የትምህርት እድል በተለይ በመዝጋት የዩኒቨርሲቲ የሚገባውን ተማሪ ቁጥር ነጥብ አምጥቶ እንኳን ያለፈውን ተማሪ ቁጥር መቀነስ፣ ወጣቱ ከትምህርት ገበታ ይልቅ ወደ ጦርነት እንዲሰለፍ የማድረግ ምን ምርጫ አለኝ? ምን ካምፓስ መማርበት ትምህርት ቤት ድረስ ወታደር መጥቶ ከሰለጠነበት እኔ በቃ ወታደር ከመሆን ውጭ ምንም ምርጫ የለኝም የሚል እንቅስቃሴ ነው። ከዚህ በፊት ደጋግመን ሰርተነዋል። ብርሃኑ ነጋ የተባለ ጸረ አማራ ግለሰብ፣ ጸረ ኢትዮጵያ ግለሰብ በትምህርት ሚኒስቴር ስም የሚጥለውን ተማሪ ብርሃኑ ጁላ የተባለው ምርኮኛ እየወሰደ ወታደር ያደርገዋል። 2% 3% ተማሪ ከኢትዮጵያ የሚያልፍበት ዋነኛው ምክንያት የኢትዮጵያ ተማሪ የአቅም ውስንነት ስላለበት አይደለም። አፍተር ኦል የትምህርት ጥራት በምታወጣው ፈተና አይደለም የሚለካው። አስተምረንም ስለምናውቅ እንደው ከልምድም እንናገር ብለን የትምህርት ጥራት ከፍተኛ ከባድ ፈተናዎችን በማውጣት ተማሪን በመጣል አይደለም የምታረጋግጠው። የትምህርት ጥራት በምታቀርበው የላቦራቶሪ አይነት፣ በምትሰጠው በሚኖሩ የመምህራን ብቃት፣ በሚኖሩ ሀጋዥ መጽሐፍት፣ በምትሰጠው የትምህርት ካሪኩለም እና ፖሊሲ ጥራት ላይ መሰረት ያደረገ። በትምህርት ፈተና ፈትነህ በጣም በርካታ ተማሪ ወደቀ ማለት በደንብ እንዳላስተማርካቸው፣ በቂ የትምህርት ኢንፍራስትራክቸር እና ሰርከምስታንስ እንደሌለ
እያረጋገጥክ ነው እንጂ ተማሪዎቹ ብቁ አለመሆናቸውን እያረጋገጥክ አይደለም። የኢትዮጵያ ተማሪ የአቅሙ ውስንነት ስላለበት አይደለም 2% ወደ ዩኒቨርሲቲ የሚገባው። ነገር ግን ብርሃኑ ነጋ ይጥላል፣ ብርሃኑ ጁላ ያነሳል። ብርሃኑ ነጋ የጣለውን ተማሪ ብርሃኑ ጁላ ወታደር አድርጎ ዩኒፎርም አለብሶ ያመጣው። አሁን ደግሞ ከነዛ ተጣርቶ ዩኒቨርሲቲ ከገቡት ተማሪዎች መካከልም ወታደር አግብቶ ዩኒቨርሲቲ ውስጥ እያሰለጠነበት በመሆኑ ተማሪዎቹ ወጥተው ወታደር ከመሆን ውጭ ምርጫ የለንም ብለው እንዲያስቡ የማድረግ ስራ። የአንድን ሀገር ትውልድ ለመግደል የትምህርት ስርዓቱን መምታት በቂ ነው ተብሎ ይወሰዳል። አማራው የሳይኮሎጂካል ዋርፌር ተጠቂ ነው ተብሎ ስለሚያስብ ባህሉን ይመቱታል፣ ትምህርቱን ይመቱታል፣ ኢኮኖሚውን ይመቱታል፣ አስተራረሱን ይመቱታል፣ ግብርናውን ማለት ነው፣ ሁሉ ነገሩን ይመቱታል። ተኩሰው ከሚገድሉት በተጨማሪ ማለት የጄኖሳይድ አንዱ አካል ተደርጎ ይወሰዳል። እና በጄኔቫ ኮንቬንሽን የሲቪል ተቋማትን መጠበቅ በጦርነት ወቅት እንደ ግዴታ የሚወሰድ ህግ ነው። ነገር ግን አገዛዙ በይፋ ጥሶት ይኸው በአደባባይ በኮሚኒኬሽን ቢሮአቸው በኩል ሁሉ ሳይቀር ይፋ እያደረገው ይገኛል። የሳይኮሎጂካል ቴረር የመልቀቅ የስነ ልቦናዊ ሽብር የመዝራት ፍርሃት የመዝራት ነው አገዛዙ። እንግዲህ ዩኒቨርሲቲ የገባ ተማሪ እንኳን ሰላም ካልሆነ እኛም ምን ዋጋ አለን ብሎ በውጭ ያለው ማህበረሰብ በየገጠሩ ያለው ማህበረሰብ እንዲደናገጥ እንዲፈራ የማድረግ ሴራ ነው ያገዛዙ ሴራ ነው ማለት ነው። አገዛዙ ሀብቶቹን በሙሉ አሟጦ እንደጨረሰም ያሳያል። የገበያ የጦር ሰፈሮች የካምፕ ግንባታ ወጪዎችን ለመቀነስ ሲል ነው እንግዲህ አስቀድመው የተነገነቡ የዩኒቨርሲቲ ዶርሞች የመገቢያ አዳራሾች መሬቶቻቸውን ሁሉ ሳይቀር ለመሳሪያና ለሰራዊት መጠለያነት ይጠቀም ያለው አገዛዙ ሁሉም ቦታዎች ጨርሷል። ሁሉም ቦታዎች ላይ ቁጥጥሩም የተቆጣጠራቸው የስልጣን ቦታዎችም ፋኖ ዓለም አቀፍ የጦር ህግ አክብሮ ስለሚንቀሳቀስ ዩኒቨርሲቲ ውስጥ ገብቶ ጥቃት አይሰነዝርም። ፋኖ ዓለም አቀፍ የጦር ህግን አክብሮ የሚንቀሳቀስ በመሆኑ ስለዚህ የሀገሪቱ የትምህርት ፖሊሲ ውድቀት የተረጋገጠ በመሆኑ ይህንን በአማራ ላይ በተለይ የትውልድ ክፍተት ጄኔሬሽናል ቮይድ መፍጠር የቀደመው የተማረ ኃይል እና ወደፊት የሚመጣው አዲስ ኃይል መሀል ላይ የሚያገናኘው ሌላ ትውልድ እንዳይኖር ጄኔሬሽናል ቮይድ የትውልድ ክፍተት እንዲፈጠር ሆን ተብሎ አገዛዙ እየሰራ ነው። ሙሉ በሙሉ ያልተማረ በጦርነት ስነ ልቦና የታነጸ በሳይንስና ለቴክኖሎጂዎች እንግዳ የሆነ ወጣት ትውልድ የመፍጠር እቅድ አለው አገዛዙ። ያ ደግሞ ትውልድን የመግደል ሂደት ተደርጎ ነው የሚወሰደው። የተማረ ሰው ይሰደዳል። የክህሎት ማነስ የብሬን ድሬን ይከሰታል። መምህራን፣ ፕሮፌሰሮች፣ ተማሪዎች እና ሌሎች የዩኒቨርሲቲ አካላት አካባቢውን እና የሀገሪቱን ጥለው እንዲሰደዱ ያደርጋል። ትግራይ አካባቢ ያሉ የዩኒቨርሲቲ ተማሪዎች አሁን ከሰሞኑ በይፋ ጥያቄ አቅርበዋል። ወደ ሌላ የሀገሪቱ ዩኒቨርሲቲዎች አዛውሩን፣ ትግራይ አካባቢ መቀጠል አንችልም ብሎ። ምክንያቱም ያለው የጦርነት ቴንሽን ማለት አገዛዙ ነው የሚነዛው። ሆን ብሎ ታርጌት አድርጎ ጥቃት የድሮን ጥቃት የሚሰነዝረው እንደዚህ አይነት ተቋማት ላይ። ይሄ ደግሞ ማህበራዊና ስነ ልቦናዊ ቀውስ እንዲከተል ያደርጋል። የሰላምና የእውቀት ቦታዎች በደም በትጥቅ በወታደራዊ ጩኸት የተሞሉ ሲሆኑ በአካባቢው ህብረተሰብ እና ወጣቶች ላይ ዘላቂ የስነ ልቦና ጠባሳ ጥሎ ያልፋል። የረጅም ጊዜ የኢኮኖሚ ውድቀትም ያመጣል። የከፍተኛ ትምህርት ተቋማት ውጤት የሆኑ ሙያተኞች ኢንጂነሮች ሊሆኑ ይችላሉ፣ ዶክተሮች ሊሆኑ ይችላሉ፣ መምህራን መመረት ያቆማሉ። ዩኒቨርሲቲዎች የጦርነት ቀጠና ሲሆኑ እነዚህ ካልተመረቱ ደግሞ ሀገሪቱ ማደግ አይደለም ሰስቴን አድርጋ መቀጠልም አትችልም እና ያገዛዙ የውድቀት ማሳያ የሽንፈት ማሳያ ተደርጎ ይወሰዳል። ስትራቴጂካዊ ራዕይ የሌለው አገዛዝ ነው። መንግስቱ ራሱ ስትራቴጂካዊ ራዕይ የለው፣ የሀገር መሪነት ሚና የለው፣ ራዕይ የለው። በዕለት ተዕለት የመኖርና የስልጣን ማራዘሚያ ቁማር አድርጎ ነው የሚንቀሳቀሰው። ሰርቫይቫል ስትራቴጂ የሚከተል ዛሬን በሰላም ወንበሩ ላይ ውሎ ይደር እንጂ አገዛዙ ስለ ነገዋ ሀገር
ቅንጣት የማይገደው ከሆነ ቆያይቷል። ስለዚህ በትጋት መታገል በእጅጉ ያስፈልጋል። አንድ ቪዲዮ ላሳያችሁ ነው። ይህንን ቪዲዮ ካሳየኋችሁ በኋላ የራሴን ሪያክሽን አንጸባርቃለሁ። ይህን ቪዲዮ አንዴ ተመልከቱት። ባጫ ደበሌ ነው። ሰሞኑን የኢትዮጵያ ኃይሎች ጥምረት ፈጥረው እየተንቀሳቀሱ ነው ተብሎ በስፋት ሲነዛ ባጫ ደበሌ የኬንያ አምባሳደር ነው። መጥቶ እንዲህ አይነት ቃለ መጠይቅ ከቢቢሲ ጋር ነው ያደረገው። ዓለም አቀፍ ሚዲያ ጋር ነው። ተመልከቱ። አብይ አህመድ የኦቢኤን ወይም የኦሮሚያ ሚዲያ ላይ ሂዶ የአማራ ሚዲያ ላይ ሂዶ ይደሰኩራል። አላዋቂ ዲፕሎማቶቹ ደግሞ መጥተው ዓለም አቀፍ ሚዲያ ላይ ቢቢሲ ላይ መጥተው እንዲህ አይነት ቃለ መጠይቅ ያደርጋሉ። እስኪ የተወሰነ ሰምተነው እንመለስ። 4 ኪሎ ሰው የለም ቢባል እኔ ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምን ሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ሰምታችሁታል። ገንዘብ ከሆነ የሚፈልጉት እንስጣቸው እያለ ነው። አንዳንዴ እንደው በጣም እንዴት አይነት ሰዎች ጋር እንደገጠምን ሁሉ በጣም በእጅጉ ይገርመኛል። ይሄ ሁሉ ኃይል ሞቢላይዝ ተደርጎ ውጊያ እየተፈጠረ ያለውን አካል እነ ዘመነ ካሴ ገንዘብ ፈልገው ከሆነ ችግር የለውም። መንግስት የፈለጉትን ይጠይቁና እንስጣቸው እንጂ ማንም ማሸነፍ አይችልም። አፍተር ኦል 4 ኪሎ ቮይድ ቢሆን እንኳን ባዶ ቢሆን እንኳን እነሱ መጥተው ስልጣን መያዝ አይችሉም ይላል። የግሬድ 7 ድሮፕ አውት የ7ኛ ክፍል ያቋረጠ አንድ አብይ አህመድ የሚባል ተላላኪ ግለሰብ ስልጣን ተቆጣጥሮ ሀገር ይመራል ባለራዕይ መሪ ነው ብለው የሚያሞግሱ ሰዎች በተለያዩ ዩኒቨርሲቲዎች የወርቅ ሜዳሊያ ተሸላሚ የሆኑ ባለራዕይ የነጻነት ታጋዮችን ነው አይመጥኑም እያለ ያለው። አርበኛ ዘመነ ካሴ በሐሮማያ ዩኒቨርሲቲ የወርቅ ሜዳሊስት ነው። ወርቅ ሜዳሊያ ያሸነፈ ሰው ነው። ሃይ ስኮረር ነው። የከፍተኛ ማዕረግ ተመራቂ ነው። ከ1982 በ14 ዓመቱ ወደ ጫካ ከገባ በኋላ አንድም የትምህርት ዘመን ላይ ቁጭ ብሎ ተምሮ የማያውቀው አብይ አህመድ በድራማ የዶክትሬት ዲግሪ ሰጥተው የሀገር መሪ ብለው ግራና ቀኙን የማይለይ ሰው ነው አብይ አህመድ። የትምህርት ኖሃው ጥርጣሬው የሌለው ግለሰብ፣ እውቀት አይደለም ጥርጣሬ የሌለው ግለሰብ። እነሱ መሪ መሆን ይችላሉ ብለው እና አርበኛ ዘመነ ካሴን እንዴት ሪዲኩል ለማድረግ እንደሚሞክር የሰውዬ ተመልከት። ይሄ ሰውዬ ዳንኪረኛ ሰው ነው። አፍተሩ ፖለቲከኛም ማለት ነው። የሻቢያ ምርኮኛ ነው የነበረው። በሻቢያ ምርኮኛ ወቅት በዳንኪረኝነት የተቀጠረ ሰው፣ ዳንኪረኛ ዘፋኝ ነው፣ ተወዛዋዥ የነበረ ሰው። ምን ተምርሃል ብለህ ባጫ ደበሌን ብትጠይቀው 1-2 ብሎ ሊነግርህ የሚችል የትምህርት ታሪክ የለው። ግን አሁን ሀገር ወክዬ አምባሳደር ሁኜ ኬንያ ተቀምጫለሁ ብሎ የሚያስብ ሰው ነው፣ መነጽር አድርጎ ማለት። የፖለቲካ ማህይማን ናቸው፣ የፖለቲካሊ ኢሊትሬት ናቸው። አጠቃላይ በብልጽግና ዙሪያ ያሉ ሰዎች እንደ ፖልፑት ናቸው ብለን ሁሉ ጊዜ የምንናገረው ለዛ ነው። አብይ አህመድ የፖልፑት አምሳያ ነው። የካምቦዲያው መሪ ፖልፑት አምሳያ ነው። ማህይምነትን እንደ ሀገር ግራንድ ፖሊሲ የመቁጠር አላዋቂነትን እንደ ግራንድ ፖሊሲ የመቁጠር የካምቦዲያው ፖልፑት የተማረውን ሰው በሙሉ ሰብስቦ የትምህርት ወረቀቱን በሙሉ ሰብስቦ ያቃጠለ ሰው፣ የትምህርት ተቋማትን የጤና ዘመናዊ ጤና ጣቢያዎችን ዘመናዊ የሚባሉ አጠቃላይ አደረጃጀቶችን ያፈረሰ እና ሁሉም ነገር ወደ እርሻ ብሎ ያዘመተ ሰው።
እንደ ፖልፑት መሐይምነትን ብሔራዊ አጀንዳ አድርጎ የሰበከ መሪ አልነበረም። አብይ አህመድ ግን ከሱም ይልቃል። አምባሳደሮቹ፣ መሪዎቹ፣ አማካሪዎቹ እነዚህ ሰዎች ናቸው። እናገኘው ተሻገር ናቸው። እና የስልጣን እብሪታቸው፣ የጀግንነት ቅዠታቸው የሃብሪ ሲንድረም ይባላል። ጀግና ነኝ ብለህ ራስክን የምትቆጥርበት የስነ ልቦና ቀውስ አካል ነው። በነገራችን ላይ ሲንድረም በተለይ በርከት ያሉ አምባገነኖች ስልጣን ላይ ሲቆዩ ራሳቸውን የማይሸነፉ ፍጹም አዋቂ የታሪክ ብቸኛ መስሪያ ታሪክ ሰሪዎች ብቸኛ ኃይሎች አድርገው ራሳቸውን ይቆጥራሉ። እኛንን ብለው ታሪክን በብቸኝነት እየሰሩ ያሉ ጀግኖች አድርገው ይቆጥራሉ። የበርካታ አምባገነኖች መለያ ባህሪ ከኢዲ አሚን ዳዳ እስከ ፖልፑት ከዚያድ ባሬ እስከ ጋዳፊ የትኛውንም ዓለም ላይ ያለ ሀገር አፍራሽ ከነ ስሎቦዳ ሚሎሶቪች ጀምረ ወደታች ብትወርድ እያንዳንዱ ታሪክ ሰሪና ጀግና ነኝ ማንም የሚያሸንፈኝ የለም ብሎ ነው የሚያስብ። ይሄ ሃብሪ ሲንድረም ይባላል። የጀግንነት ቅዠት 4 ኪሎ ክፍት ቢሆንም አይመጡም ይላል። የቆመበትን መሬት መዘንጋት ያለውን ነባራዊ ሁኔታ ትናንት ፋኖ ምን ላይ ሁኔታ ላይ ነበር፣ ዛሬ ምን ላይ ነው ያለው? ትናንት ፒኤልኤፍ ምን ላይ ሁኔታ ነበር፣ ዛሬ ምን ላይ ነው ያለው? ትናንት ኦላ ምን ሁኔታ ላይ ነበር፣ ዛሬ ምን ላይ ነው ያለው? የአፋር ኡጉጉሙ ነበር ወይ ትናንት፣ ዛሬ ምን ደረጃ ላይ ነው ያለው? ኦብነግ ትናንት ምን ላይ ነው ያለው፣ ዛሬ ምን ላይ ነው ያለው የሚል የአርቲኩሌሽን መስራት የማይችሉ ግን ዝም ብለው የሚቃዡ አንሸነፍም ይሏቸው። እስኪ እንደው እንደማትሸነፉ ማሳያ አንድ ነገር አሳዩን ካልካቸው የለም። እኩዮቹ እሱ አምባሳደር ሆኖ ኬንያ በመሄዱ ተረፈ እንጂ እኩዮቹ ጄኔራሎቹ በጎጃም ምድርና በቢዛሞ ምድር እየተማረኩ እየተገደሉ ነው ያሉት። ይሄን ነባራዊ ሁኔታ መተንተን አይችልም። የሪያሊቲ ዲታችመንት አለባቸው አብዛኛዎቹ አምባገነኖች። እውነታው ጋር የመራራቅ ከእውነታው ጋር ተጣልቶ የመኖር ባህሪ ያላቸው የበርካታ አምባገነኖች እና የነሱ የቅርብ ተከታዮቻቸው ባህሪ ነው። የህዝብ ቁጣ፣ የህዝብ ብስጭት፣ የህዝብ እምቢባይነት፣ ህዝብ ላይ የሚደርሰው ረሃብ፣ የደህንነት ስጋት፣ ፍጅት አይታያቸውም፣ ፈጽሞ አይታያቸውም። በራሳቸው ቤተመንግስታዊ ቅዠት እና ሐሰተኛ ስታቲክስ ላይ እዛ ውስጥ ነው እየዋኙ መኖር የሚፈልጉት። ህዝብ ተራብኩ እያለ አብይ አህመድ ወጥቶ የኢትዮጵያ እድገት ሚራክል ነው ይላል። ሚራክል በሆነ መንገድ እያደገች ነው ይላል። የራሱ እንትን አለው፣ የራሱ ባውንደሪ አለ፣ የራሱ ብራኬት አለው፣ ነገሮችን የሚያይበት የራሱ ለአእምሮ የፈጠረው ሴፍ ዞን አለ። መምህራን የሚበሉት አጥተው ከተማሪዎቻቸው ምሳ ጋር አብረው ምግብ እየበሉ፣ በርካታ የመንግስት ሰራተኞች በቤተ ክርስቲያን ታዛ ተጠልለው ቤት ኪራይ መክፈል አጥተው እያደሩ ብዙ ስቃይ እንዳለ ብትነግረውም አይሰማህም። ምክንያቱም የቅዠት ውስጥ ነው ያለው። ሌላው የሚቃወማቸውን ወይም ደግሞ ህዝባዊ ትግል የሚያደርገውን የትኛውንም ኃይል ዝቅ አድርጎ የማየት እንደ በረሮ የሚስሉ ነበሩ አምባገነኖች፣ እንደ ትንኝ የሚስሉ ነበሩ። አብይ አህመድ ከሰሞኑ ትንኝ እያለ ነበር በአማራ ቴሌቪዥን ባደረገው ሳምንት አይሞላውም። የኢትዮጵያን መስኮቶች ስንከፋፍት ትንኞች ገብተው እየጮሁ አስቸገሩን ነው ያሏል። ከዛ በፊትም አማራ አትግደሉን እያለ ባካችሁ በቃን አትግደሉን እያለ በመላው አማራ ምድር ሰላማዊ ሰልፍ ሲያደርግ የእንቁራሪቶች ጩኸት ባህሩን አያናውጠውም እያለ ሲሳደብ ነበር። የህዝብን ትግል ዝቅ የማድረግ ሪዲኩል ዲሁማናይዝ ማድረግ አንደርስቲሜት ማድረግ ባህሪያቸው። ህዝብ ትግል ሲያደርግ የጥቂት ወንበዴዎች
የገንዘብ ፈላጊዎች ያደርገዋል። አይታችሁታል። የገንዘብ ፈልገው የሚታገሉ ያደርገው። የቦዘኔዎች እንቅስቃሴ ያደርገዋል። የተለመደ ባህሪያቸው። ይሄን ዓለም አቀፍ ተሞክሮዎችን መቃኘት ይችላል። ስንት ዋጋ የተከፈለበትን ትግል እኮ ነው። ቢቢሲንም ያክል ዓለም አቀፍ ተቋም ላይ ቁጭ ብሎ እነ ዘመነ ካሴ ገንዘብ ፈልገው ከሆነ ምን ችግር አለው? መንግስትን ይጠይቁና መንግስት ይስጣቸው ይላል። ከዛ ውጭ ግን ቤተ መንግስቱ ባዶ እንኳን ቢሆን 4 ኪሎ መምጣት አይችሉም። ምን ሊያደርጉ ነው የሚመጡት? ይልህና ዓላማችን መጨራረስ ነው ይላል። እና ብዙ ጊዜ አምባገነኖች ስልጣናቸው እየተናጋ ሲመጣ የራሳቸውን ሰራዊታቸውን፣ የቅርብ ሰዋቸውን፣ የቅርብ ታማኞቻቸውን፣ አጋሮቻቸውን ሁሉ ማመን ያቆም። የፓራኖያ የሚባል የመጠራጠር ስሜት አለ፣ ህመም አለ። ህመም ነው። በየቦታው የሚታያቸው ሴራና ክህደት ብቻ ነው እና በቃ መተላለቅ፣ እልቂት ምናምን ብቻ ነው እርስ በርሳቸው የሚኖር የሚመስላቸው። በጣም በጣም ከሁሉም በላይ የሚገርመኝ አምባገነኖች ባህሪ ከነሱ በፊት ከነበሩ አምባገነኖች ትምህርት ፈጽሞ አይወስዱ። እንዴት እንደወደቁ ያውቃሉ። የአምባገነኖች ፍጻሜ የታወቀና የተጻፈ። በተለይ ህዝብ እምቢ ያለ ቀን አምባገነን እድሜው የተቆጠረ እንደሆነ ይታወቃል። ብላክ ኤንድ ዋይት ፋክት ነው። ይሄንን ማንም ማመን ግን አይፈልግም። የትኛውም አምባገነን ስልጣን ላይ ባለበት ወቅት የቀደሙ አምባገነኖች ውድቀት እንዲህ ነውና እንዲያው ከነሱ ትምህርት ወስጄ ልታረም የሚል እዝነ ህሊና የለውም። የትኛውም አምባገነን ከየትኛውም አምባገነን አወዳደቅ አይማር። እኛ የተለየን አምባገነኖች ነን ብለው ነው የሚያስቡት። እነከሌ ወደቁ፣ አዎ በቃ እነሱ፣ እኛ ግን የተለየን ነን ብለው ነው የሚያስቡት። የቀደሙ አምባገነኖችን ስህተት ወስደው ከዛ ስህተት እንደመታረም ስህተቱን አብዝቶና ደጋግሞ ወይም ስኬሉን ከፍ አድርጎ ስህተቱን በመስራት ስልጣናቸውን ማጽናት ይመስላቸውና የራሳቸውን ጉድጓድ አድቀው ይቆፍራሉ። የአብዛኞቹ አምባገነኖች ባህሪ ይሄ። ትምህርት የሚባል ነገር አይወስዱም። በጣም የሚገርም ነው እኮ በጣም የሚገርም እኮ ነው። የኮሙኒኬሽን እና የትረካ መንገዳቸውን የናሬቲቭ ዲቨሎፕ የሚያደርጉበትን መንገድ አይታችሁ ከሆነ የፕሮፓጋንዳ ስራቸው ይሰቀጥጣቸዋል። አንዳንድ ጊዜ በውኑ እነዚህ ሰዎች እንደው ሀገር እየመሩ ነው? ድንገት ለአመታት በህይወት ያልነበረ ወይ ተሰውሮ የነበረ ሰው ዛሬ ቢነቃና አብይ አህመድ በቴሌቪዥን እየተናገረ ቢያየው ይሄን እብድ ሰውዬ እንዴት በቴሌቪዥን ታቀርቡታላችሁ? መንግስት የለም ወይ ብሎ ነው የሚጠይቀው። ምክንያቱም መንግስት የሆነ አካል መንግስት ነው ብሎ የሚያስብ አካል ይሄን ያደርጋል፣ ይሄን ንግግር ይናገራል ብሎ ይጠብቃል ብዬ አላም። ተራ እኮ ነው የሚያወራው። በቅርብማ የሚያውቁት ሰዎች ደግሞ ሲናገሩ ትገረማላችሁ። በባለስልጣን ደረጃ ተራ እዚህኛው ባለስልጣን ጋር ሄድና ነከሌ እንደ ይላል፣ ነከሌን አጠፋለሁ፣ እንደዚህ አጠፋችኋለሁ፣ አንተ ግን ከፍ አድርጋ እዚህኛው ጋር ሄድና እንደዛ በቃ ዝም ብሎ ነገር ወደዚህ ያደርግ የሚውል ሰው እኮ ግርግር ያጀገነው ሰው ማለት ግርግር በሆነ አጋጣሚ ዝም ብሎ እንትን ያለ ሰው ከላይ የተቀመጠ ግለሰብ እና እንደዚህ አይነት ግለሰቦች በፍጹም አይቆዩም ስልጣን ላይ። የእነዚህ ሰዎች የውድቀት ጉዞ ላይ መሆናቸው ይታወቃል። የአብይ አህመድ ሰዎች ወይም አገዛዙ አጠቃላይ ውድቀት ላይ እንዳለ ይታወቃል። እነዚህ ውድቀቶች ደግሞ ደረጃ አላቸው። ዝም ብሎ አይደለም የሚመጡት። የመጀመሪያው ሌጂቲሜሲ ማጣት ነው። ቅቡልነት፣ ህጋዊነት፣ የህዝብ ተቀባይነትን ማጣት ነው የመጀመሪያው ደረጃቸው። ህዝቡ በተለይ በአገዛዞች ላይ ሙሉ በሙሉ ያለው እምነት ከተሸረሸረ መመሪያዎችን፣ ህጎችን አለመቀበል ይመጣል፣ አለመታዘዝ ይመጣል። የመጀመሪያው የሚፈጠረው የውድቀት መሰረት እዚህ ጋር ነው።
ይሄን ድሮን ያለፈ እምቢ ብሎ ህዝብ በአደባባይ ወጥቶ መታገል ከጀመረ ቆይቷል። ሁሉንም ነገር መሰረተ ልማቶች ኢንፍራስትራክቸር ትተህ የኢኮኖሚ ዋና ግራንድ ፕሮጀክቶችን ሶኮልድ መከላከያ ተብየው ላይ እያዋልክ አይታችሁታል። መስቀል አደባባይ ላይ ግዙፍ ወታደር ስንቴን ሰልፍ የሚያሳይ ስንቴ ነው ትርኢት የሚያሳይ መድፎችን ያሳያል። ሰልፈኛ ወታደር ነው ነገራችን። ሰልፍ ማሳየት የደርግ መውደቂያ አካባቢ ትዝ ይላችኋል። ከዛም በፊት ራሱ የኩባውን መሪ ሁሉ ጠርቶ ህዝብ ላይ ቀይ ሽብር ሲፋፋም በጠርሙስ አድርጎ ደም ሲወረውር ትዝ ይላችኋል። መንግስቱ ኃይለማርያም የጠላቶቻችን ደም እናፈሳለን እያለ አሁን ያ ዘመን የሚያልፍ ይመስል ነበር። እንዲሁ ያን ሰልፍ ላየ፣ ያን ሁሉ ታንክ ላየ፣ ያን ሁሉ ወታደር ሰልፍ ላየ እንዲሁ የሆኑ ታጣቂዎች ይጥሉታል ብሎ የሚያምን ሰው ነበር? ደሞ ሰልፍ እንደደርግ ነበር እንዴ? የአብዮት ቀን ሲባል ምናምን ሲባል በየጎዳናው ዝም ብሎ ሰልፍ አይደል ነበር? የእድገት በህብረት ዘመቻ ጀመረ በቃ የአደባባይ ትዕይንቶችን እኮ ደርግ የሚያክለው አልነበር። ግን አበቃ። አብይ አህመድ በተግባር ከየትኛውም ታጣቂ ጋር ፊት ለፊት ቆሞ የሚዋጋ ወታደር የለውም። ይሄን ላረጋግጥላችሁ እወዳለሁ። 3 ዓመት ከትግራይ ጋር ተዋጋ፣ 3 ዓመት ከአማራ ጋር ተዋጋ፣ ከኦሮሚያ ጋር ከመጀመሪያው ጀምሮም አለ። በጣም በርካታ አካባቢ አንድ ቦታ ላይ እያንዳንዱ የታጠቀ ኃይል እያበበ እየጎመራ እየተስፋፋ ከመምጣት ውጭ አንድ ቦታ ላይ ኦፕሬሽን ተሳክቶለት አያውቅም። አይሆንለትም፣ አድርጎትም አያውቅም። ግንስ በወሬ የገነነ ግለሰብ ስለሆነ የሀገሪቱን ማዕከላዊ ቀጠና አዲስ አበባና አካባቢውን እንዳለ ቁመታቸው ረዣዥም ቁመናቸው የሚያማምር ወታደሮችን ሰብስቦ ሰልፍ ሰልጥነው ቁጭ ያሉ ሰዎች አሉ። ተዋጉ ብትሏቸው እኮ መዋጋት አይችሉም እነዚህ ሰዎች። ውጊያ አርት ነው፣ ጥበብ ነው። ሰልፍ አሳምረህ መሰለፍ ቻልክ ማለት ውጊያ መዋጋት ትችላለህ ማለት አይደለም፣ ፈጽሞ አይደለም። እነዛ ሰልፍ ዥዋዥዌ ሲጫወቱ የሚውሉት አዲስ አበባ አደባባይ ላይ ተኩሰው መግደል የሚችሉ እንዳይመስላችሁ። በቃ ፎርመኛ ናቸው፣ መልከኛቸው። የሜዳ አህያ ባህሪ ማለት የሜዳ አህያ ባህሪ ታውቃላችሁ አይደል? ዜብራ ተብሎ ሰዎች እንኳን መንገድ ይሻገሩበታል። የሜዳ አህያ ባህሪ ጫካ ነው የሚኖረው። የዱር እንስሳ ነው። አህያ ሆኖ የዱር እንስሳ ነው። መልኩ በጣም ያምራል። ሰውነቱ አወፋፈሩ ምናምን ያምራል። ለጉብኝት ብቻ ነው የሚያገለግለው። ስጋው አይበላ፣ ለትራንስፖርት አያገለግል፣ ሰዎች እቃ ያጓጉዙበት ወይ አይጋልቡት። ዝም ብሎ የሚኖር ፍጥረት ታውቃላችሁ። የሜዳ አህያ አንድ መጽሐፍ ቅዱስ ላይ አንድ ኤፍሬም እንደ ሜዳ አህያ ሆነ ይላል። እርባና አልባ እየሆነ በመጣ ወቅት ማለት እና የአዲስ አበባ አካባቢ ያለው የሶኮልድ ሰልፈኛ ኃይል የሜዳ አህያ ባህሪ ያለው ፎርሙን ያሳምራል፣ ይለብሳል። መንሳያን ሲራመድ ስታዩት በቃ እንዲሁ ሀገሪቱ ላይ አጠቃላይ በመላው ዓለም ወፍ ዝር የሚል አይመስላችሁ። ነገር ግን ወያኔ እስከ ደብረ ብርሃን ድረስ እየነዳች ያመጣችው ወታደር ነው። ዳትስ ፋክት። ፋኖ ሁለተኛ አይለመደኝም እያለ አንዴ በዳሞት፣ አንዴ በዳውንት፣ አንዴ በደላንታ፣ አንዴ በጋይንት፣ አንዴ በመንዝ ስታሸው የምትለው ወታደር ነው። ከሪፐብሊካን ጋርድ እስከ ባህር ኃይል እስከ ኮማንዶ ድረስ ያላሰለፈው ኃይል ነው። በሰፈር የተደራጀው አገዛዝ እንኳን ወታደር እንኳን ወጣቶች እንኳን ሳይቀር እንደፈለገ የሚያረበደብሩት ነው። አሰልፈው የሚነዱት ነው። ይሄ ነው። ለዛ ነው ስጋው የማይበላ ለጭነት የማያገለግል የሆነው የሜዳ አህያ ተምሳሌቱ ነው የመጣው። አይዋጉ አይችሉም እንዳይመስላችሁ። ታንክ እንዲህ ምናምን ዙ 23 እንደዚህ ሲያሽከረክሩ የለም ወንድም። ሜዳ ላይ ስትገባ ሌላ ታሪክ ነው። ሁለት ዲሽቃ ላያቸው ላይ ሲተኮስባቸው የት እንደሚገቡ የሚዋጋ ኮዝ ነው፣ የሚዋጋ ዓላማ ነው። የሚዋጋ ፎርም አይደለም፣ የሚዋጋ ዩኒፎርም አይደለም፣ የሚዋጋው ሰልፍ አይደለም። ተሰልፈህ እንደ ቻይና ስትል ስለዋልክ ውጊያ እሱ አይደለም።
እሱ አይደለም ኮዝ ነው የሚዋጋው ኖብል ኮዝ በአእምሮ የታጠቀው የህዝብ ዓላማ ነው የሚዋጋው እያንዳንዷ የምትተኮሰው ቀለህ እያንዳንዷ የምትተኮሰው ጥይት የዓላማ ውጤት ናት መጠበቂያ ከፍተ ስትተኩስ ጣት የሚስበው እያንዳንዱ ቃታ ዓላማ በታጠቀው ልክ ነው የምትተኩሰው በፎርምህ በቁመትህ አይደል የመኖር ያለ መኖር የህልውና አደጋ የተጋረጠበት ህዝብ በዛ ልክ ነው የሚዋጋው ስለዚህ ያገዛዙ ውድቀት በከፍተኛ ደረጃ እየመጣ እንዳለ ከእንደዚህ አይነት ቧልተኛ ግለሰቦች ትምህርት እንወስዳለን ህዝቡ ዝም ያለ የሚመስለው አዲስ አበባ ላይ ዝም ያለ ህዝብ ያለ ይመስላችኋል እንደ ቀን ነው የሚጠብቀው ቀን አንዴ ሳይክል አንዴ ምናምን ብለህ ምናምን አብለጭልጨህ ምናምን የሶሻል ዲሞግራፊ ቼንጅ አድርገህ ከሚኖርበት ማህበራዊ መሰረት ነቅለህ ወስደ አፈናቅለህ የራስህን ሰው አምጥተህ ምናምን ዝም ብሎ ሲመለከትህ ዝም ያለ እንዳይመስል ቀን ነው የሚጠብቀው ወራትን ጠብቆ ይሄን ለመታዘብ በነገራችን ወራትን ጠብቆ ኢትዮጵያውያን የአማራ ፋኖ ያሰባሰባቸው የኢትዮጵያ ኃይሎች ለውጡን ያሳያቸዋል ይሄን ጠብቁ አዲስ አበባ በመድፍ ቀለበት ውስጥ ስትገባ ያኔ አዲስ አበባን ህዝብ ታየዋለህ ያኔ አዲስ አበባን ፖሊስ ታየዋለህ ያኔ አብይ አህመድ ትኖር እንደሆነ ኢትዮጵያ ውስጥ እናያለን እድል ከቀናህ ነው የምታመልጠው ወራት ስልህ ረጅም ወራት እንዳትጠብቅ የጊዜ ጉዳይ ዝም ብዬ አይደለም የምናገረው ትንቢት አይደለም ቅዠት አይደለም የምናገረው በተግባር የተቆረጠ ዋጋ የተከፈለበት በርካታ ውጣ ውረድ ያየንበት ትግል እናቶችን ላይ ተረማምደህ ሴት እህቶቻችን ደፍረህ ዋጋ አስከፍለህ ሀገርን አዋርደህ ህዝብን እንደ ህዝብ እንዲጠፋ አድርገህ እንዳሾፍክ አትኖር ከቴሌቪዥን ጣቢያ ወደ ቴሌቪዥን ጣቢያ እየዘለልክ እንዳሾፍክ አትኖር የቀን ጉዳይ ነው ስር ነቀል ለውጥ ስለሆነ ነው እስካሁንም ጊዜ ወሰደ የጦር መሳሪያ ብዛት ስልጣንን አያቆይም በርካታ ታሪክ ያስተምረናል ከታሪክ ግን አምባገነኖች አይማሩም ነግሬያችኋለሁ ነጋዳፊን የሚያክል የጦር መሳሪያ የነበረው አለ እንዴ እነ ሻሂራንን የሚያክል የጦር መሳሪያ ያለው አለ እንዴ መንግስቱ ኃይለ ማርያምን የሚያክል የጦር መሳሪያ ያለው አለ እንዴ እነ ሳዳም ሁሴንን የሚያክል የጦር መሳሪያ ያላቸው አለ እንዴ የለም ከህዝባዊ ማዕበል ፊት ግን መቆም የሚችል የትኛውም ኃይል የለም በመጨረሻ ሰዓት መዛት መፈከር ደግሞ አመላቸው መጨረሻ ሲቃረብ አምባገነኖች ዛቻ ያበዛሉ የሚናገሩት የእብሪት ንግግር የጥንካሬያቸው መገለጫ አይደል የውስጥ ፍርሃታቸውና የተስፋ መቁረጣቸው ማሳያ ሲፈሩ ተስፋ ሲቆርጡ ማንንም አይችልኝም ብሎ ዝም ብሎ በመጎረር ይኖራል ስለዚህ ከታሪክ ፍርድ ማንንም አይቀርም በህዝብ ላይ ፍጅት አፈና እንግልት የፈጸሙ አምባገነኖችና አጋሮቻቸው በሙሉ የታሪክና የህግ ተጠያቂነትን ማስቀረት አልቻሉምና አብይ አህመድ ጋርም የሚሆነው ይሄው ነው ስለዚህ የባጫ ደበሌ ተራ ዲስኩርና ቅዠትም ከዚህ የመነጨ ነው አብይ አህመድም ያው ይሄንን ነው የሚያደርገው እነሱ ከስር ያሉ መሪዎችም ይሄንን እያደረጉ ነው ያሉት ስለዚህ ህዝብ ባንድ ላይ ተነስቶ አሁን እየተደረገ ያለው ትግል በመደገፍ ለነጻነቱ እንዲተጋ ጥሪ ማቅረብ ፈልጋለሁ የዛማራ ሚዲያ የዩቲዩብ ቻናል የሆነውን ኮር አናሊሲስ የሚለውን ቻናል ሰብስክራይብ አድርጉት የደወል ምልክቷን ተጭናችሁ በኖቲፊኬሽን ዝግጅቶቻችን እንዲደርሱ አድርጉ በመረጃ ቴሌቪዥን የምትከታተሉ አድማጭ ተመልካቾቻችንም እንደዚሁ በዩቲዩብ እንድትከታተሉን ለማሳሰብ ወዳለሁ የተወዳችሁ የዛማራ ሚዲያና የመረጃ ቴሌቪዥን አድማጭ ተመልካቾቻችን የዛሬው ዝግጅታችን ይሄንን ይመስል ነበር በቀጣይ በሌሎች ዝግጅቶች እስከምንገናኝ ድረስ ጤና ይስጥልኝ Fanno, ኧረ ፋኖ